ሰላም ሰላም ውድ የብሻሪ ቲቪ ዩቲዩብ ቻናል ቤተሰቦቼ እስከ መጨረሻ እንድሰሙት እላቸዋለሁኝ። እንግዲህ ክሬዲት ማለት ምን ማለት ነው? ክሬዲት የምንበደረው ደግሞ ምን አይነት ችግር ላይ ስንሆን ነው የሚለውን አንድ ላይ እናያለን ማለት ነው። እንግዲህ ነጋዴዎች ወይ ደግሞ አንዳንድ ሰው ሲቸገር ኢቨን ስልክ እያወራ ካርድ ሲዘጋበት 8/10 ላይ ብር ይበደራል ማለት ነው። ብር መበደር ማለት በቸገረን ታይም ላይ የሚደርስልን አይነት ነገር ማለት ነው። እንግዲህ ሰዎች በማይክሮ ፋይናንስ ላይ ሲበደሩ ፐንዲንግ አንዳንድ ፕላትፎርሞች ላይ ፐንዲንግ እያለ አያበድርም እያሉ ወደኋላ ይመለሳሉ ማለት ነው። የብድር ዓላማ ራሳቸውን ለመለወጥ ወይ ደግሞ ራሳቸው ላይ ኢንቨስት አድርጎ ለመስራት ከሆነ ብድር ይጠቅማል። ዝም ብሎ ወስት የምናደርግ ከሆነ ደግሞ ዲፕሬሽን ያደርገናል ማለት ነው። ሶ እንዴት ነው መበደር የምንችለው? እንግዲህ በኢትዮጵያ ንግድ ባንክ የተጀመረውና ሲቢኢ ኮኔክት የሚለው የመኪናና የቤት ብድር ስላለው በዛ ላይ ብር ኢንቨስት እያደረጋችሁና ዶላር እያስቀመጣችሁ ብር መኪናም ሆነ ቤት መበደር ትችላላችሁ ማለት ነው። እና እንግዲህ ኢትዮጵያ ውስጥ የተለያዩ ባንኮች አንድ ላይ በመሆን ብድርን ይሰጣሉ። አሁን ለምሳሌ ሲንቄ ባንክ፣ አዋሽ ባንክ እንደዚያውም ደግሞ ኢትዮጵያ ንግድ ባንክ፣ አቢሲኒያ ባንክ፣ ዳሽን ባንክ አንድ ላይ በመሆን ቴሌ ብር ላይ የጋራ የሆነ ሊንክ በመፍጠር ያበድራሉ ማለት ነው። ያበድሩት ደግሞ ፕሮፐርቲ ዲቫይዝም ሊሆን ይችላል ማለት ነው። እና በቀላሉ ትራንዛክሽን ላይ የእኛ ትራንዛክሽን ላይ ዲፐንድ ሆኖ የሚያበድረን አይነት ፕላትፎርም ሲሆን አሁን ለምሳሌ ቴሌ ብር ላይ ከ1,000 ጀምሮ እስከ 1,000,000 መበደር ይቻላል ማለት ነው። እሱም የእኛ ትራንዛክሽን ላይ ዲፐንድ ሆኖ ማለት ነው። እንደዛውም ደግሞ የዲቫይስ እና የቤት የመኪና እንደዛውም ብዙ አይነት ብድር ስላለ እንዴት ሰው የምንበደረው የሚለውን ነው ጀስት ሪኮግናይዝ ማድረጋችሁ። አሁን ለምሳሌ ምቹ ላይ ያለ ሚልክ ያበድራል፣ እንደዛውም አፖሎ ላይ ያበድራል ማለት ነው። ይሄ ደግሞ የምንወስደው ለምሳሌ አብዛኛው ሰው እኔ በሰራውላችሁ ግሬስ ሎሃን ኢትዮጵያ ሎሃን በሚለው ላይ አብዛኛው ሰው አያበድርም ፐንዲንግ ይላል። አሁን ለምሳሌ በማይክሮ ፋይናንስ ከ1 እስከ 3 ሚሊዮን መበደር የምትፈልጉ ሰዎች በአፕሊኬሽኑ እምቢ ካላችሁ ሄዳችሁ ከኤጀንት ጋር መገናኘት ወይ ደግሞ ባንክ ሄዶ ፎርም በመሙላት መበደር የሚችሉበት አይነት አጋጣሚ ሲሆን ይህን ፕላትፎርም የተለያዩ አይነት ነገር ፈርስት የምንሞላው ነገር ይወስናል ማለት ነው። አንዳንድ ሰው ዝም ብሎ ለምሳሌ የእሱ ስምና የእሱ ናሽናል አይዲ ላይ ያለው ስም አይመሳሰልም። ዝም ብሎ እንደፈለገ አይነት ይሞላና ፐንዲንግ ያስቸገረኝ ይላል። ሰው ስትሞሉ በስነስርዓት ሙሉ። ማይክሮ ፋይናንሲንግ ላይ ደግሞ ፐንዲንግ ያላችሁ ልጆች ሄዳችሁ ከኤጀንት ጋር መገናኘት ወይ ደግሞ ባንክ ሄዳችሁ ፎርም በመሙላት መበደር ትችላላችሁ ማለት ነው። በዚህ በእኔ ብዙ ጊዜ የሚሰራላችሁ ቪዲዮ ክሬዲት ኢንፎ ማለት ነው። ክሬዲት ማለት በተቸገረን ጊዜ የሚደርስልን አይነት ብር ማለት ነው እንጂ ወስት የምናደርግ አይነት ብር አይደለም። አብዛኛው ሰው ክሬዲት የሚለው ጋር ዝም ብሎ ይበደርና ከዛም በኋላ ለመመለስ ይቸገራል ማለት ነው። ገቢ ከሌለ ወይ ደግሞ ኢንቨስት አድርገ የሆነ ነገር ማሰራ ከሆነ ክሬዲት አይጠቅምም ማለት ነው። አይ እኔ ደግሞ የሆነች ቢዝነስ ለመጀመር ትንሽ ብር ይቀረኛል እሱን ሞልቼበት ይጀምራሉ የሚል ሰው ደግሞ እናበረታታለን ማለት ነው። እንዲበደር አድርገን ይሄ ማድረግ ምንድነው ጥቅሙ? ይሄኛው ሰው የራሱን ቢዝነስ አሁን ለምሳሌ ሚቹ ላይ አንድ ሰው በንግድ ፍቃዱ እስከ 300,000 መበደር ይችላል ማለት ነው። ንግድ ፍቃድ ካለ ሱቁን ወይ ደግሞ ያለውን የቢዝነስ ማስፋፋት ይችላል ማለት ነው። ዝም ብለን ክሬዲት ስለሆነ ብቻ የሆነ የተወሰኑ ብሮችን ተበድረን የምንቸገር አይነት ነገር አይደለም። መጀመሪያ ላይ ለምን እንበደራለን? ተበድረንስ አሁን ለምሳሌ አብዛኛው ጊዜ ሰው ሲበደር እስከ 1 ወር 6 ወር 1 አመት እያለ ይቀጥላል ማለት ነው። 1 ወር ውስጥ ምንድነው የሱ እኔ ምን አይነት ፕሮፊት አገኛለሁ? የሱስ የተበደርኩት አሁን ለምሳሌ 1,000 ከተበደርኩኝ የብድሩ ወሊዱ ስንት ነው ወደምለው እንሄዳለን ማለት ነው።
ምክንያቱም ወሊዱ አሁን ለምሳሌ ዝም ብለን 1,000 ተበድረን ለቀልድ ተበድረን ከአንድ ወር በኋላ የእሱ ወሊድ ቅጣቱስ ምንድነው የሚለውን ካልመለስን ደግሞ ወዴት ይወስደናል የሚለውን ማየት ነው። እንግዲህ ኢትዮጵያ ውስጥ ክሬዲት ባንኮች፣ ማይክሮ ፋይናንስ እና ዲጂታል የሆኑ አንዳንድ ነገሮች መጥተዋል። ናሽናል አይዲ ከመጣ በኋላ ምንም ማስያዣ ሳይፈልግ ኖርማሊ የእኛን ሙሉ ኢንፎርሜሽን ከናሽናል አይዲ ስለሚያገኝ በቀላል መንገድ ልንበደር እንችላለን ማለት ነው። ሶ ይሄን ስንል አንድ ሰው ከሆነ ባንክ ሲበደር ኖርማሊ ኪውአር ኮድ ስላለው ያሳያል ማለት ነው። ሶ አንድ ሰው ሲበደር ሙሉ ኢንፎርሜሽን ያገኛሉ ማለት ነው የኢትዮጵያ ብሔራዊ ባንክ ማለት ነው። እና ስንበደር ለምን ዓላማ ነው የምናውለው የሚለው ጋ ነው ማለት ነው። እና ምቹ ያበድራል፣ ሲንቄ ባንክ እንደዛውም ደግሞ አቢሲኒያ፣ ዳሽን እያለ ይሄዳል ማለት ነው። እና ኖርማሊ ፎከስ አድርገን የምንሰራው ነገር ካለ እና ጀስት ብር የሚያስፈልገን ከሆነ መበደር እንችላለን። ካልሆነ ደግሞ ክሳራ ውስጥ እንገባለን ማለት ነው። ሶ ያለምንም ፕላን ባትበደሩ እላቸዋለሁ። ሲቢኢ ኮኔክት እንግዲህ ከዚህ በፊት ቪዲዮ ሰርቼላችሁ ነበረ። ፒር ቱ ፒር የሚሰራና ዶላር መቀበያ ፕላትፎርም ሲሆን እስከ መኪናና የቤት ብድር እንዳለው ያመቻቻል ማለት ነው። የመኪናና የቤት ብድር ያመቻቻል። ሰው እዛ ላይ ዶላር ዲፖዚት እያደረጋችሁ መበደር የምትፈልጉትና ቤት መግዛት የምትፈልጉ ሰዎች በዛ ወይ ማድረግ ትችላላችሁ። ከዚህ የበለጠ ደግሞ ክሬዲት ላይ አሁን ለምሳሌ ከዚህ በፊት ቪዲዮም ሰርቼላችሁ ነበረ። ፐንዲንግ ይላል። አሁንም ድጋሜ እላችኋለሁ ማይክሮ ፋይናንሲንግ ላይ ፐንዲንግ የሚላችሁ ሰዎች ከኤጀንት ጋር ተገናኙ ወይ ደግሞ ባንክ ሄዳችሁ ፎርም ሙሉ። አዳዲስ ክሬዲት የሚሰጡ እና ከፍተኛ የሆነ ክሬዲት ሰጪ የሆኑ ፕላትፎርሞችን ይዤላችሁ እመጣለሁ በቀጣይ። ዩቲዩብን ሰብስክራይብ አድርጉልኝ። ቴንክ ዩ